እነዚህ ሁለት ዌብሳይቶች በጣም የሚያስገርሙና በጣም ፓወርፉል የሆኑ ዌብሳይቶች ናቸው። ላይክ እንዴት በዚህ አይነት ልክ ሊሰሩ ቻሉ ብላችሁ በጣም የሚያስገርሟችሁ ዌብሳይቶች ነው የምጠቁማችሁ። የመጀመሪያው create.xyz ይባላል። የአፕሊኬሽን ወይ ደግሞ የዌብሳይት አይዲያ ኖሯችሁ እንዴት ኮድ ማድረግ እንደምትችሉና እንዴት መስራት እንደምትችሉ ግራ ለገባችሁ ወይ ደግሞ ለማታውቁት እዚህኛው ዌብሳይት ላይ በመግባት የምትፈልጉትን ፕሮምፕት ወይ ደግሞ አይዲያ ብቻ ጀነሬት እንዲያደርግላችሁ የምትፈልጉትን ታስገቡለታላችሁ። ልክ እንደ ChatGPT ነገር ነው። እሱኛው ድረስ ታስገቡለት የምትፈልጉት አይነት ዌብሳይት ወይ ደግሞ አፕሊኬሽን ይሰጣላችኋል። ስለዚህ ይሄንን መሞከር እንዳትረሱት። ሁለተኛው TubeMagic ይባላል። እዚህኛው ላይ ኮንቴንት ክሬተር ለሆናችሁ በጣም ገራሚ ዌብሳይት ነው። በምትፈልጉት አይነት ኒች መርጣችሁ ታይፕ ስታደርጉለት ገራሚ የሆነ ቫይራል የሆነ ስክሪፕቶችን እንዲሁም ደግሞ አይዲያዎችን ይሰጣችኋል። እንዲሁም ደግሞ በተጨማሪም ታምፕኔልን ጀነሬት በማድረግ ይታወቃል። ስለዚህ ኮንቴንት ክሬተር የሆናችሁ ይህንን ዌብሳይት በደንብ መሞከር አለባችሁ። ቫይራል የሆነ ሀሳቦችን ስለምታገኙት በደንብ መሞከር አለባችሁ። ሊንኩን የምትፈልጉት ከሆነ የቴሌግራም ቻናል ያስቀምጥላችኋለሁ። እንደዚህ አይነት ቲፖችን የምትፈልጉም ከሆነ ደግሞ ይህንን የቲክቶክ ፔጅ ፎሎ ማድረግ እንዳትረሱ።